ሰላም የዘመን ስፖርት መረጃ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ከናንተ ጋር ይሁን። የሐሙስ ማለዳ ስፖርታዊ መረጃዎችን ወደ እናንተ ላደርስ መጥቻለሁ። እናንተም ውድ የዘመን ስፖርት ተከታታዮች ዘመን ስፖርትን ሰብስክራይብ በማድረግ አጋርነታችሁን አሳዩኝ። ላይክ እና ሼር በማድረግም ይህን ቪዲዮ እንድጀምሩት ከወዲሁ ለማሳሰብ እወዳለሁ። እንግዲህ በእንግሊዝ ፕሪሚየር ሊግ ያሉ የተለያዩ ጉዳዮችን እዳስሳለሁ። አብራችሁ እንድትቆዩ ምጋብዛለሁ። የማንቸስተር ሲቲው አማካኝ ፊል ፎደን በዚህ የውድድር ዘመን ከሜዳ ውጭ በሆኑ ጉዳዮችና ከማንቸስተር ዩናይትድ ጋር በነበረው ጨዋታ ባጋጠመው የቁርጭምጭሚት ጉዳት ምክንያት ይህን ዓመት በአቅሙ ልክ እንዳልተጫወተ ይታወቃል። የ24 ዓመቱ ተጫዋች ባለፈው የውድድር ዘመን 19 ጎሎችን በማስቆጠርና ሲቲ ከዚህ ቀደም ታይቶ በማይታወቅ መልኩ አራተኛውን የከፍተኛ ሊግ ዋንጫን በማንሳትና ምርጥ ብቃቱን በማሳየት የውድድር ዘመኑን ማሳለፉ የሚታወስ ነው። የወቅቱ ምርጥ ተጫዋችን የእግር ኳስ ደራሲያን ማህበር የዓመቱ ምርጥ እግር ኳስ ተጫዋች ሽልማትን እንዲሁም በፒኤፍኤ የዓመቱ ምርጥ ቡድን ውስጥ መካተቱ የሚታወስ ነው። ፊል ፎደን ባለፈው ሐምሌ ወር እንግሊዝ ከስፔን የበላይ ሆና ስታጠናቀቅ በአውሮፓ ሻምፒዮናም የመጨረሻ ደረጃ ላይ እንድትደርስ መርዳት የቻለ ሲሆን ሁሉንም 7 ጨዋታዎች በቋሚነት መጀመሩ የሚታወስ ነው። ነገር ግን በዚህ ውድድር ዘመን በሁሉም ውድድሮች ላይ 10 ጎሎችን ብቻ ያስቆጠረ ሲሆን ባለፉት 19 ጨዋታዎች ለክለቡና ለሀገሩ ጎል ማስቆጠር አልቻለም። እስከ ጥር ድረስ ባለው ሩጫ ማለት ነው። ፊል ፎደን ኤፕሪል 6 በተደረገው ጎል አልባ የደርቢ ጨዋታ በዩናይትዱ አማካኝ ካዝሜሮ ጉዳት ሲደርስበት በቁርጭምጭሚቱ ላይ መጥፎ የጅማት ጉዳት አጋጥሞታል። የሚቀጥሉትንም 2 ጨዋታዎች አመልጦት የነበረ ቢሆንም ነገር ግን በጣም ቀደም ብሎ ወደ ልምምድ መመለሱ ይታወሳል። የራሱን የውድድር ዘመንም እንዲገመግም የተጠየቀው ፊል ፎደን በጣም አስቸጋሪ ነበር። ወደ ስልጠና ራሴን ከመግፋቴ በፊት ለመፈወስ ትንሽ ጊዜ ወስዶብኛል። ጉዳቴን መንከባከብ ነበረብኝ። ይህ ወቅት ለእኔ ተስፋ አስቆራጭ ነበር። ሁሉም ነገር ደህና ቢሆን ኑሮ በእርግጠኝነት በሜዳ ላይ የተሻለ ሆን ነበር። አንዳንድ ጊዜ ነገሮች ይከሰታሉ። እናም ችግሩን መቋቋምና መቀጠል አለብህ። እንዳለመታደል ሆኖ እኔ አስቸጋሪ የውድድር ዘመን አሳልፌያለሁ። ምንም ማድረግ አልችልም። ለመመለስ በጉጉት እጠባበቃለሁ ብለዋል። በኦልድ ትራፎርድ በተደረገው ጨዋታ ፊል ፎደን እናቱ ላይ የሚያንቋሽሽ ዝማሬ ቀርቦበት የነበረ ሲሆን የሲቲው ዋና አሰልጣኝ ፔፕ ጋርዲዮላም የዩናይትድ ደጋፊዎች መጥፎ ባህሪን አሳይተዋል ማለቱ የሚዘነጋ አይደለም። በጥር ወር ፊል ፎደን ለማንቸስተር ኢቭኒንግ ኒውስ በውጫዊ መልኩ በአካልና በአእምሮ መቃጠል እንደተሰማውም ተናግሯል። ፊል ፎደን አክሎ በአእምሮዬ ከሜዳ ውጭ ብዙ ነገሮች አጋጥመውኛል። ከነዚህም አንዱ ነው። አንዳንድ ጊዜ በህይወት ውስጥ ከእግር ኳስ የሚበልጡ ነገሮች አሉ። በዚህ ውድድር ዘመን በጥቂቱ ታግያለሁ። በሚቀጥለው ዓመት እመጣለሁ። ጭንቅላቴን ማስተካከል እንደምችል እርግጠኛ ነኝ። የውድድር ዘመኑን ወደ ወጣውበት መመለስ እንደምችል ተስፋ አደርጋለሁ። ምክንያቱም ማድረግ የምችለውን እና ያለኝን ጥራት አውቃለሁ ብሏል። ፎደን ለእንግሊዝና በዓለም ክለብ ዋንጫ ይጫወታል። ሲቲዎች የፕሪሚየር ሊግ ዋንጫን ቀደም ብለው ርቀውት ነበር። በመጨረሻው 16 የሻምፒየንስ ሊግ ውድድር በመውጣትና በኤፍኤ ካፕ የፍጻሜ ጨዋታ በክሪስታል ፓላስ የተደናቀፈ የውድድር ጊዜን ማሳለፋቸውም የሚዘነጋ አይደለም። ዕለተ እሑድም ወደ ፉልሃም በሚያደርጉት ጉዞ የውድድር ዘመኑን ያጠናቅቃሉ። 1 ነጥብ በማግኘትም ለሚቀጥለው የውድድር ዘመን የሻምፒየንስ ሊግ ቦታን ማግኘት ይኖርባቸዋል። ነገር ግን ማንቸስተር ሲቲ በሰኔ 14 በዩኤስ በሚጀምረው የክለቦች የዓለም ዋንጫ ላይ ስለሚወዳደሩ በዚህ ክረምት ፈጣን ለውጥ ሊያደርጉ ይችላሉ ተብሎ እየተጠበቀም ይገኛል። ፎደን በግልጽ ይህ ውድድር ከባድ ነው፣ ምክንያቱም ልጆቹ በዚህ ውድድር ዘመን በአእምሯቸው ደክመዋል ብሏል። ወደ ቀጣዩ ውድድር ዘመን ለመመለስ ሁሉም ሰው ለማገገም ትክክለኛው ጊዜ እንደሚያስፈልገው አምናለሁ። በእርግጥ ይህ ውድድር እየመጣ ነው። አስቂኝ ይሆናል። አንዳንድ ክለቦች ከሌሎቹ የበለጠ በቁም ነገር ይመለከቱታል። ነገር ግን እኔ ሲቲና እኛ ያለንን ቦታ አውቃለሁ። በእርግጠኝነት በቁም ነገር እንወስደዋለን ብሏል። የእንግሊዝ አዲሱ አሰልጣኝ ቶማስ ቱሄልም በጁን 7 በአንዶራ ለሚደረጉ የዓለም ዋንጫ ማጣሪያና ከ3 ቀናት በኋላም በዌምብሌይ ከሴኔጋል ጋር ለሚያደርጉት የወዳጅነት ጨዋታ አረብ የእንግሊዝ ቡድናቸውን መምረጣቸው ይታወሳል። ፊል ፎደንም ቁርጭምጭሚቱ ማረፍ እንዳለበት ሲጠየቅ በእርግጥ ይህ ከዓለም አቀፉ ተጫዋቾች ጋር በጣም አስቸጋሪ ሁኔታ ይሆንብኛል። ማረፍና ቁርጭምጭሚቴ
100% ሙሉ በሙሉ እንደምፈልገው መመለስ ይሻል እንደሆነ ለማየት ከክለቡና ከብሔራዊ ቡድን ጋር መነጋገር ያለብን ነገር ነው። በአሁን ጊዜ እኔ የማውቀው ነገር የለም። መነጋገር ያለብን ውይይት ነው እና የሚሆነውን ቀስ ብለን እናያለን ብሏል። እንግዲህ ወደ ሌላ የስፖርት መረጃ ሳልፍ ወደ መድፈኛው አርሰናል አልፋለሁ። እንግዲህ የአርሰናሎቹ የኋላ መስመር ደጀኖች ዊሊያም ሳሊባ እና ጁሪያን ቲምበር ለተወሰኑ ሳምንታት ከሜዳ እንደሚርቁ ተረጋግጧል። ዊሊያም ሳሊባ አርሰናል ከሳውዛምፕተን ጋር በሚያደርገው የፍጻሜ ጨዋታ የሚያመልጠው ሲሆን በደረሰበት ጉዳትም ለተወሰኑ ሳምንታት ከሜዳ የሚርቅ ይሆናል። የ4 ዓመቱ የመሃል ተከላካይ ባለፈው ሳምንት መጨረሻ ከኒውካስል ጋር ባደረገው ጨዋታ በግማሽ ሰዓት ለመውጣትም መገደዱ የሚታወስ ነው። የአርሰናሉ አለቃ ሱፐር ሚካኤል አርቴታም ረቡዕ ለፕሪሚየር ሊግ ወርልድ ቲቪ ሲናገሩ ዊሊያም በሚያሳዝን ሁኔታ ለጥቂት ሳምንታት ከሜዳ ሊርቅ ነው። በኒውካስል ላይ እግሩን ጎትቷል። ስለዚህ ለጥቂት ሳምንታት ከሜዳ ሊርቅ ይችላል ብሏል። ጁሪያን ቲምበርም በቁርጭምጭሚቱ ላይ ቀዶ ጥገና ተደርጎለት ለጥቂት ሳምንታት ከሜዳ እንደሚርቅ አርቴታ አረጋግጧል። ቲምበር በዘንድሮ የውድድር ዘመን ቀዶ ጥገና ካደረጉት የአርሰናል ተጫዋቾች መካከል የቅርብ ጊዜው ተጫዋች ነው። ካይ ሃቨርትስ፣ ቡካዮ ሳካ፣ ገብርኤል ማግሃሌሽ፣ ቤን ዋይት፣ ገብርኤል ጄሱስ እና ታካይሮ ቶሚያሱ በሕክምናው ሂደት ውስጥ እንዲሁ በቢላዋ ስር በቀዶ ጥገና የተደረገላቸው ተጫዋቾች ናቸው። ወደ ሌላኛው የለንደን ክለብ ወደ ቼልሲ እስኪንለፍ። ቼልሲዎች በዚህ ክረምት በዝውውሮች ላይ ትልቅ ወጪ እንደሚወጡ እየተነገረ ነው። 200 ሚሊዮን ፓውንድ የተመደበ ገንዘብ ቢሆንም ነገር ግን እንደ ሪያል ማድሪዱ የክንፍ መስመር ተጫዋች ሮድሪጎ የመሳሰሉ ድንቅ ተጫዋቾችን የማስፈረም እቅድ የላቸውም። ቼልሲዎች የ24 ዓመቱ ብራዚላዊ በ100 ሚሊዮን ዩሮ ወደ ቼልሲ የዝውውር ሂሳብ በስፔን ሚዲያዎች ሲነገር የቆየ ቢሆንም ነገር ግን አሁን ለቼልሲዎች ኢላማ አይደለም። ሮድሪጎ እንደ ልዩ ተጫዋች ነው የሚታየው። ነገር ግን የውል ስምምነቱ ጠቅላላ ዋጋ ደሞዝን ጨምሮ በጣም ከባድ ነው። እናም በቅርብ ጊዜ የዝውውር መስኮቶች ከቼልሲ ስትራቴጂ ጋር አይጣጣምም ተብሏል። ከፓሪስ ሴንት ጀርማ ጋር በጣም ተመሳሳይ የሆነው የቼልሲ ሞዴል በአንድነት የሚለማመዱና በሚቀጥለው የውድድር ዘመን ለታላላቅ ዋንጫዎች የሚፎካከሩ ወጣት ዓለም አቀፍ ተጫዋቾችን ሰብስቦ መገንባት ነው የሚፈልገው ቼልሲ። ፒኤስጂ እንግዲህ ስትራቴጂን ቀይሮ እንደ ሊዮኔል ሜሲ፣ ኔይማር እና ኪሊያን ምባፔ የመሳሰሉ ድንቅ ተጫዋቾችን የማስፈረም ሞዴልን በመተው ወጣትና አስደሳች ቡድን ይዞ ለሻምፒየንስ ሊግ ፍጻሜ መድረሱ የሚታወስ ጉዳይ ነው። ቼልሲዎች ለሻምፒየንስ ሊግ ካለፉ ቢያንስ 100 ሚሊዮን ፓውንድ የሚያወጡ ይሆናል ለተጫዋቾች ዝውውር። በዚህ ክረምት በዩናይትድ ስቴትስ በሚካሄደው የዓለም የክለቦች ዋንጫ የመጨረሻ ደረጃ ላይ ከደረሱ 100 ሚሊዮን ፓውንድ ያህል ገቢ ያደርጋሉ። ቼልሲ በዚህ ክረምት በዝውውር ገበያው ይጠመዳል ብለው እየጠበቁ ቢሆንም ነገር ግን ብዙ ነገራቸው ለሻምፒየንስ ሊግ ብቁ መሆን አለመሆናቸው ላይ የተመሰረተ ነው። የወቅቱ ወሳኝ የመጨረሻ የፕሪሚየር ሊግ ጨዋታ እሁድ ከሜዳቸው ውጭ ከኖቲንግሃም ፎሬስት ጋርም ይፋለማሉ። በዚህ ክረምት የሚንቀሳቀሱ ብዙ ልሂቃን ተጫዋቾች ማናቸውንም ዝውውሮች ከማጠናቀቃቸው በፊት በሚቀጥለው የውድድር ዘመን በአውሮፓ እግር ኳስ ምሁራን ውድድር ማን እንደሚጫወት ለማየትም እየተጠበቀ ነው። ቼልሲዎች አጥቂ፣ መሃል ተከላካይና በግራ መስመር የሚሰለፍ ተጫዋች ለማስፈረምም እንዳቀዱ ተነግሯል። ኢላማቸውም እንደ ሊያም ዴላፕ፣ ቤንጃሚን ሴስኮ፣ ቪክተር ጂዮከርስ፣ ኤልሃንድሮ ጋርናቾ፣ ኒኮ ዊሊያምስ፣ ጆራል ሃቶ፣ ማርክ ጉሂ እና ጀራርድ ብራንት ዋይት ያሉ ተጫዋቾችን ያጠቃልላል። ተጫዋቾችም እንግዲህ በዚህ ክረምት ቼልሲ ለቀው ይሄዳሉ። ነገር ግን ኤንዞ ማሬስካ ፈርናንዴዝ አይሸጥም ብሏል። የአርጀንቲና ሪፖርቶች ከሪያል ማድሪድ ጋር በድጋሚ ቢያገናኙትም ማለት ነው። የዓለም ዋንጫ አሸናፊው እንደ ሞይስ ካይሴዶ እና ኮል ፓልመር ካሉ ተጫዋቾች ጋር ወደ ጥሩና የቡድኑ ዋና አካል የተመለሰ ቁልፍ ተጫዋች ተደርጎም በቼልሲ ቤት ይቆጠራል። ፈርናንዴዝ ከቼልሲ ጋር እስከ 2032 የሚያቆየውን ኮንትራትን ፈርሟል። በጥር 2023 ከቤነፊካ በ106.8 ሚሊዮን ፓውንድ በሆነ ውል ወደ ስታንፎርድ ብሪጅ መዛወሩ አይዘነጋም።
ሪያል ማድሪድ የቸልሲውን ፈርናንዴዝ መግዛት አልቻለም። ኤንዞ ፈርናንዴዝ በቸልሲ ተቀምጧል። ነገር ግን ሪያል ማድሪድ የዓለም ዋንጫ አሸናፊውን ቢፈልጉም ለማስፈረም ገንዘብ የላቸውም ሲል የስካይ ስፖርት ዜናው ካቬ ሶልሄኮል ተናግሯል። እንግዲህ አማካዩ በአገሩ አርጀንቲና በሚዲያ በተደጋጋሚ ወደ ማድሪድ ሊዘዋወር እንደሚችል ሲነገር ቆይቷል። ነገር ግን የወደፊቱ የቸልሲ ቅድ ቁልፍ አካል ሆኖ ቀጥሏል። ሶልሄኮል በአርጀንቲና ሚዲያ ውስጥ ሁሌም ኤንዞ ወደ ሪያል ማድሪድ ሊሄድ እንደሚችል የሚገልጹ ታሪኮች አሉ ብሏል። በቸልሲ ከሞይስ ካይሴዶና ከኮል ፓልመር ጋር እንደ ቁልፍ ተጫዋች ይቆጠር ነበር። በቸልሲ ተቀምጧል እንጂ አይሸጥም፣ የትም አይሄድም። ቸልሲ እሱን ለመሸጥ ምንም እቅድ የለውም። እስከ 2032 ድረስ ኮንትራትም አለው። ሪያል ማድሪድ ሊገዛው እንደሚችል እርግጠኛ አይደለም። ቸልሲ በ106 ሚሊዮን ፓውንድ አስፈርሞታል። እንዲሸጥ ለመጠየቅ ሪያል ማድሪድ የገንዘብ አቅርቦት ያለው አይመስለኝም ብሏል። በመጨረሻም ሰሞኑን ዋንጫን ከፍ አድርጎ ወደ ሳመው ክሪስታል ፓላስ እንሻገርስ። ክሪስታል ፓላስ የዩኤፋ ሕግን እንደማይጥስና በሚቀጥለው የውድድር ዓመት በኤሮፓ ሊግ መጫወት እንደሚችሉ እርግጠኛ መሆናቸውን ስካይ ስፖርት ኒውስ ዘግቧል። የኦሊቨር ግላስነሩ ቡድን በኤፍኤ ካፕ የፍጻሜ ጨዋታ ማንቸስተር ሲቲን 1-0 በማሸነፍ በኤቤሬቺ ኤዜ የመጀመሪያ አጋማሽ ባስቆጠራት ብቸኛ ጎል ማለት ነው ለኤሮፓ ሊግ ማለፉ አረጋግጧል። በንስር እግር ኳስ የባለቤትነት መዋቅር ምክንያት ክሪስታል ፓላስ ከአውሮፓ ሊያመልጥ እንደሚችል ማክሰኞ የወጡ ዘገባዎች አመላክተዋል። ብሉምበርግ እንደዘገበውም ፒኤስጂ ቅዳሜ ዕለት በሚኖረው ጨዋታ ካሸነፈ ሊዮን ለኢሮፓ ሊግ ማለፉን ያረጋግጥ። የንስር ፉትቦል በሁለቱም ክሪስታል ፓላስ እና ሊዮን ድርሻ ያለው ሲሆን የእንግሊዙ ቡድን በዚህ መዋቅር ምክንያት የአውሮፓ ጀብዱ ሊያመልጠው ይችላል የሚል ክስተትም ነበር። ነገር ግን የዩኤፍ ሕግን እንደማይጥሱ እርግጠኛ ለሆኑት ክሪስታል ፓላሶች ይህ ጉዳይ እንደማይሆን ስካይ ስፖርት ኒውስ ዘግቧል። ከሊዮን ጋር ምንም አይነት ግንኙነት እንደሌለ ተረድቷል እና ጆን ቴክስተርም ሆነ ኤግል ፉትቦል የክለቡን ፍላጎት ወይም የመምረጥ መብትን መቆጣጠር የለባቸውም። ስቲቭ ፓሪሽ በክለቡ ውስጥ ያሉትን ሁሉንም ስራዎች ይመራል። ስካይ ስፖርት ኒውስ እንደተረዳው ዩኤፋ ሕጎቹ ለክሪስታል ፓላስ ሲተገበሩ ቀለል ያለ ነው። ዩኤፋ ከፓላስ ጋር በተገናኘው ሁኔታ ላይ በቀጥታ አስተያየት አልሰጠም። ነገር ግን ከሻምፒየንስ ሊግ ፍጻሜ በኋላ ማንኛውም ጉዳዮች በክለቡ የፋይናንሻል ቁጥጥር አካል እንደሚስተናገዱ ተነግሯል። ክሪስታል ፓላስ ስካይ ስፖርት ኒውስ ሲጠይቀው ስለዚህ ጉዳይ ማለት ነው አስተያየት ከመስጠት ተቆጥቧል። እንግዲህ ክቡራትና ክቡራን የዘመን ስፖርት ቤተሰቦች የሐሙስ ማለዳ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። ስለተከታተላችሁኝ አመሰግናለሁ። እስኪ ሁላችሁም ዘመን ስፖርትን ሰብስክራይብ እያደረጋችሁ አጋርነታችሁ እንድታሳዩን ከወዲሁ ጠይቃለሁ። ቪዲዮውን ከመጀመራችሁ በፊትም ላይክ እና ሼር ማድረጋችሁን አትርሱ። መልካም ቆይታ፣ መልካም ጊዜን እመኛለሁ።